ኻሊድ ቢን ወሊድ እስልምናን ከተቀበለ በኋላ ረሱላችን ሰለላሁ ዐለይሂ ወሰለም ከሮማን ኢምፓየር ጋር ጦርነት ለመክፈት ወታደሮችን እየሰበሰቡ ነበር። የዚህ ጦርነት ስምም የሙዕታ ጦርነት በመባል ይጠራል። ረሱላችን ሰለላሁ ዐለይሂ ወሰለም ለዚህ ጦርነትም 3000 ወታደሮችን ሰበሰቡ። ኻሊድ ቢን ወሊድም ልክ እንደ አንድ አዲስ ሙስሊም እዚህ ጦርነት ላይ ልክ እንደ አንድ ኖርማል ወታደር ተሳተፈ። ረሱል ሰለላሁ ዐለይሂ ወሰለም እዚህ ጦርነት ላይ ዘይድ ቢን ሐሪሰን ወታደር አድርጎ ጄኔራል አድርጎ ሾሙት። ከዚህ በኋላ ክሊር የሆነ ትእዛዝ ሰጡ። እዚህ ጦርነት ላይ ዘይድ ቢን ሐሪሳ ከሞተ ጃፈር ቢን አቢ ጧሊብ ነው ሁለተኛ ጄኔራል የሚሆነው ብሎ ተናገሩ። አሁንም እዚህ ጦርነት ላይ ጃፈር ቢን አቢ ጧሊብ ሸሂድ ከሆነ አብዱላህ ቢን ረዋሃ ነው ጄኔራል የሚሆነው ብሎ ተናገሩ። ደግሞ እነኚህ ሶስቱ ጄኔራሎች ከሞቱ እናንተ ሙስሊሞች ራሳችሁ የራሳችሁን ጄኔራል መምረጥ ትችላላችሁ፣ የሙስሊምን ባንዲራ በእጁ ሰታችሁ መዋጋት ትችላላችሁ አላቸው። ሙስሊሞች ልክ ጠላቶቻቸው ሊዋጉ በ3000 ወታደር ሲሄዱ የሮማን ኤምፓየር ወታደር ብዛቱ 200,000 ሆኖ ሲያገኙ በጣም ነበር የደነገጡት። ነገር ግን እዚህ ታሪክ ላይ አንዳንድ ታሪክ ተናጋሪዎች የሮማን ወታደሮች 200,000 አልነበሩም 100,000 ብቻ ነበሩ ብሎ ነበር ሲናገሩ የነበረው። ይህንን የሮማን ኤምፓየር ወታደር ብዛት ልክ እንዳዩ አንዳንድ ሙስሊሞች እንዲህ አሉ፣ እኛ ይህንን ጦርነት መዋጋት የለብንም አሉ። ይህንን ወሬ የሰማው አብዱላህ ቢን ረዋሃ ሶስተኛው ጄኔራል እንዲህ አለ፣ እኛ ይህንን ጦርነት ወይ እናሸንፋለን ወይ እዚህ እንሞታለን፣ ወደ ኋላ በፍጹም አንመለስም ብሎ ተናገረ። በመጨረሻው ሙስሊሞች ለመዋጋት ወሰኑ። ከዛ በኋላ ለጦርነት የሚመቻቸው ጥሩ ቦታ ፈለጉ፣ በተራራ የተከበበ። ምክንያቱም የጠላት ወታደር እነሱን እንዳይከቡት አስቦ። በመጨረሻም ጦርነት ተጀመረ። የዚህ ጦር መሪ የነበረው ዘይድ ቢን ሐሪሳ ነበር። ዘይድ ቢን ሐሪሳ ማለት ረሱላችን ሰለላሁ ዐለይሂ ወሰለም ከልጅነቱ ጀምሮ ያሳደጉት ልጅ ነበር። ረሱል ሰለላሁ ዐለይሂ ወሰለም ዘይድ ቢን ሐሪስን በጣም ነበር የሚወዱት። እሱን ከመውደዱ የተነሳ ባሪያ ነበር፣ ከባርነት እንኳን ነፃ አውጥተውት ነበር። ይህ ጦርነት ከተጀመረ ከትንሽ ጊዜ በኋላ ዘይድ ቢን ሐሪሳ ሸሂድ ሆነ። ከዚህ ከጦርነት ቦታ ራቅ ባለ ቦታ ላይ በመዲና ረሱል ሰለላሁ ዐለይሂ ወሰለም ሰሃቦችን ሰብስቦ የዚህን ዜና ሲነግሯቸው ነበር። ረሱል ሰለላሁ ዐለይሂ ወሰለም እንባ በአይናቸው ላይ እየወረደ ለሰሃቦች እንዲህ ብሎ ነገሩ፣ ዘይድ ቢን ሐሪሳ ሸሂድ ሆነዋል አሉ። ረሱላችን ሰለላሁ ዐለይሂ ወሰለም ትእዛዝ መሰረት ሁለተኛ ጄኔራል ሆኖ የተመረጠው ጃፈር ቢን አቢ ጧሊብ ነበር፣ የዓሊይ ብን አቢ ጧሊብ ወንድም። እሱም የእስላሞችን ባንዲራ አንስቶ በጀግንነት መዋጋት ጀመረ። በጣም በጀግንነት እየተዋጋ በነበረበት ሰዓት ባንዲራውን የያዘውን እጅ የጠላቶች ወታደር እጁን ቆረጡት። ከዛ በኋላ በሚቀጥለው በሁለተኛው እጅ ባንዲራውን ይዞ መዋጋት ጀመረ። ከዛ በኋላ ሁለተኛውም እጅ ተቆረጠ። ከትንሽ ጊዜ በኋላ ጃፈር ቢን አቢ ጧሊብ ሸሂድ ሆነ። ረሱላችን ሰለላሁ ዐለይሂ ወሰለም መዲና ውስጥ ሆኖ ለሰሃቦቻቸው ይህንን ዜና ተናገሩ፣ ጃፈር ቢን አቢ ጧሊብ ሸሂድ ሆነዋል ብለው። ከዛ ቀጥሎ አብዱላህ ቢን ረዋሃ ይህንን ባንዲራ አንስቶ በጀግንነት መዋጋት ጀመረ። እሱም ከትንሽ ጊዜ በኋላ ሸሂድ ሆነ። በዚህ ሰዓት ላይ በዚህ በጭንቅ ሰዓት ላይ ሙስሊሞች ጄኔራል አልነበራቸውም። በዚህ ምክንያት ሙስሊሞች ወደዚህ ወደዛ መሯሯጥ ጀመሩ። በዚህ ሰዓት ላይ አንድ ሰሃቢይ የሙስሊሞችን ባንዲራ አነሳና በደንብ ድምፁን ከፍ አድርጎ መናገር ጀመረ። ሙስሊሞች በፍጥነት የራሳቸውን ጄኔራል መምረጥ አለባቸው ብሎ መናገር ጀመረ። ከዛ በኋላ ሙስሊሞች የራሳቸውን ጄኔራል መፈለግ ጀመሩ። በድንገት እዛ የሙስሊሞች ወታደር ውስጥ አንድ ወታደር ነበር፣ በጣም በጀግንነት ሲዋጋ የነበረው፣ በጀግንነት የጠላቶችን ካምፕ እየሰባበረ የነበረው። እሱም ኻሊድ ቢን ወሊድ ነው። በዚህ ሰዓት
ሙስሊሞች አስታወሱ። አረቦች በጠቅላላ ኻሊድ ቢን ወሊድን በጣም ግሬት ኃይለኛ የሆነ ጄኔራል እንደሆነ ነበር የሚያስቡት የሚያውቁትም። ሙስሊሞች በዚህን ሰዓት በፍጥነት ወደ ኻሊድ ቢን ወሊድ እየሮጡ ሄዱ። ከዛ በኋላ የሙስሊሞችን ባንዲራ ሊሰጡ ታሰሙ። እሱ ግን ለመቀበል አልፈለገም ነበር። እንዲህም አላቸው፣ እኔ ይሄንን ባንዲራ መያዝ አይገባኝም፣ እኔ ለዚህ ባንዲራ ብቁ አልሆንኩኝም አላቸው። ነገር ግን ሙስሊሞች በግድ ይሄንን ባንዲራ በእጁ አስያዙትና እንዲህም አሉት፣ አንተ ከአሁን በኋላ የኛ መሪ ነህ፣ አንተ ከአሁን በኋላ የኛ ጄኔራል ነህ አሉት። ልክ ይሄ እንደተፈጠረ መዲና ላይ ረሱል ሰለላሁ ዐለይሂ ወሰለም ሰሃቦችን ሰብስቦ እንዲህ አላቸው፣ አሁን ሶስቱ ወታደሮች ከሞቱ በኋላ ሙስሊሞች የአላህ ሰይፍ የሆነውን አንድ ጄኔራል መርጠዋል ብሎ ተናገሩ። ከዚህ በኋላ ነው ኻሊድ ቢን ወሊድ የአላህ ሰይፍ ሰይፉላሂል መስሉል በሚል ስም የተሰየመው። ኻሊድ ቢን ወሊድ ይህንን ጦር ልክ እንደመራ ሙስሊሞች ጠላቶቻቸው ላይ በጣም በኃይለኛው ጫና ማሳደር ጀመሩ። ከዚህ በኋላ ነው ሙስሊሞች ያን ሁሉ የሮማን ኤምፓየር ወታደር ወደ ኋላ መልሷቸው በሰላም ወደ መዲና መመለስ ቻሉ። ከዚህ በኋላ ነው ረሱላችን ሰለላሁ ዐለይሂ ወሰለም ኻሊድ ቢን ወሊድን ከጄኔራሎቹ መካከል አንዱ አድርጎ እሱን መሾም የጀመረው። ከዚህ በኋላ ረሱል ሰለላሁ ዐለይሂ ወሰለም ኻሊድ ቢን ወሊድን ብዙ ቦታ መሪ ጄኔራል አድርጎ ሲልከው ነበር። እንደውም የፈትሁል መካ ጊዜ ላይ ረሱል ሰለላሁ ዐለይሂ ወሰለም ኻሊድ ቢን ወሊድን ወታደሮች ሰጥቶት እሱን የወታደሮች መሪ አድርጎ እሱ መካ እንዲገባ አዞት ነበር። ኻሊድ ቢን ወሊድ ጄኔራል ከሆነበት ጊዜ በኋላ አንድ ቀን በጣም የሚያሳዝን ነገር ተከስቶ ነበር። ረሱላችን ሰለላሁ ዐለይሂ ወሰለም ኻሊድ ቢን ወሊድን ወደ አንድ ጎሳ ሊደር አድርጎ ልኮት ነበር። ኻሊድ ቢን ወሊድ ወደዛ በሚሄድበት ሰዓት እዛ ጎሳ ላይ ለየት ያለ ነገር አይቶ ነበር። ከዛ በኋላ ኻሊድ ቢን ወሊድ እነዚህ ሰዎች ከዚህ በፊት እስልምናን ተቀብለው ነበር፣ አሁን ከእስልምናቸው ወደ ኋላ ተመልሶ ነው እንዴ የሚል ኮንፊዥን በሱ ላይ ተፈጠረ። በዚህ ስህተት ምክንያት ሰዎችን እዛ ላይ እንዲገደሉ አዞ ነበር። ይህንን ነገር ረሱል ሰለላሁ ዐለይሂ ወሰለም ልክ እንደሰሙ በጣም አዘኑ። ከዛ በኋላ እንዲህ ብሎ አላህን ለመኑት፣ ያ አላህ ኻሊድ ቢን ወሊድ ባደረገው ነገር ላይ የኔ እጅ የለበትም ብሎ ለአላህ ተናገሩ። ከዛ በኋላ ረሱላችን ሰለላሁ ዐለይሂ ወሰለም ኻሊድ ቢን ወሊድን ወደ ራሳቸው ጠሩት። ኻሊድ ቢን ወሊድም ልክ እንደመጣ ይህንን ነገር ለረሱላችን ሰለላሁ ዐለይሂ ወሰለም ለማስረዳት ሞክሮ ነበር። ነገር ግን ኻሊድ ቢን ወሊድ ይህንን ነገር በሚናገርበት ሰዓት ላይ አብዱራህማን ቢን ዐውፍ ከሱ ኋላ ቆሞ ሲያዳምጥ ነበር። ከዛ በኋላ አብዱራህማን ቢን ዐውፍ እንዲህ አለው፣ ያ ኻሊድ አንተ የምትናገረው እንዳለ ስህተት ነው። አንተ የዚህን ጎሳ ሰዎች የተበቀልካቸው ከነሱ ላይ ጠላትነት ስላለህ ነው። ከዚህ በፊት እነሱ ያንተን አጎት ስለገደሉት አንተም ለአጎትህ በቀል ስትል ነው እነሱን የጎዳቸው አሉት። ኻሊድ ቢን ወሊድም በዚህ በአብዱራህማን ቢን ዐውፍ ንግግር ላይ ተናደደ። በመካከላቸውም የቃል መመላለስ ተገኘ። ረሱላችንም ሰለላሁ ዐለይሂ ወሰለም የሱን ሁለት ሰሃቦች ቃል ሲመላለሱ ዝም ብሎ ቁጭ አላለም። ረሱላችን ሰለላሁ ዐለይሂ ወሰለም በአብዱራህማን ቢን ዐውፍ ጎን በመቆም ኻሊድ ቢን ወሊድን ተናገሩት፣ የኔን ሰሃባ እንዳትነኩብኝ፣ የትኛውም ሰው የኡሁድ ተራራን ያህል ወርቅ ሰደቃ እንኳን ቢሰጥ የኔ ሰሃቦች የሰጡትን የአንድ ክንፍ ያህል እንኳን አያክልም ብሎ ተናገሩ። ኻሊድ ቢን ወሊድም የረሱላችን ሰለላሁ ዐለይሂ ወሰለም ሰሃቢይ ነበር። ነገር ግን ከአብዱራህማን ለየት የሚያደርገው ኻሊድ ቢን ወሊድ እስልምናን የተቀበለው መጨረሻ ላይ ነበር። ሙስሊሞች በጣም ኃይል ካገኙ በኋላ ራሳቸው መከላከል ከቻሉ በኋላ ነው እስልምናን የተቀበለው። አብዱራህማን ቢን ዐውፍ ግን በዛ በጭንቅ ሰዓት፣ በችግር ሰዓት፣ በድክመት ሰዓት ነበር ከእስልምናና ከረሱል ሰለላሁ ዐለይሂ ወሰለም ጎን ሲቆም የነበረው።
ለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም ለአብዱራህማን ቢን ዐውፍ የበለጠ ቦታ ያላቸው። ኻሊድ ቢን ወሊድም ከዚህ ከረሱላችን ሰለላሁ ዐለይሂ ወሰለም ንግግር የተረዳው ነገር አንድ ነገር ነው። እሱ የፈለገን ያህል ኸይር ነገር ቢሰራ ከሱ ቀድሞ እስልምናን ከተቀበሉ ሰዎች በታች እንደሚሆን ነው ያሰበው የተረዳው። ከዚህ በኋላ ረሱል ሰለላሁ ዐለይሂ ወሰለም አልይ ብን አቢ ጣሊብን ጠርቶት እንዲህ አሉት፣ ሂድና ወደዛ ጎሳ ሂድ፣ እነሱንም አንድ ነገር እንኳን ጭንቀት አታድርስባቸው፣ አታስፈራራቸው፣ እነሱ የሚፈልጉትንም ነገር እንዳለ አድርግላቸው ብለው ላኩት። ረሱል ሰለላሁ ዐለይሂ ወሰለም ኻሊድ ቢን ወሊድን አስረዱት። ነገር ግን ከጄኔራልነት ከወታደርነት አላባረሩትም። በሚቀጥለው ጦርነት ላይ በሁነይን ጦርነት ላይ እንኳን ረሱል ሰለላሁ ዐለይሂ ወሰለም ኻሊድ ቢን ወሊድን የራሳቸው ጄኔራል አድርጎ ሾሙት። ይህ የሁነይን ጦርነት እንደዚህ አይነት ጦርነት ነበር። ረሱል ሰለላሁ ዐለይሂ ወሰለም መሪ ነበሩ። ኻሊድ ቢን ወሊድ ደግሞ የእነሱ ወታደር የሱ ጄኔራል ነበረ። እዚህ ጦርነት ላይ ሙስሊሞች 12000 ነበሩ። ሙሽሪኮች ደግሞ ጠላቶች 20000 ነበሩ። ሙስሊሞች በተራራ መካከል ላይ ወደ ጠላቶቻቸው ለመዋጋት እየሄዱ በነበረበት ሰዓት ከሁለቱ ተራራ ላይ ጠላቶች በቀስት ሙስሊሞችን መወርወር ጀመሩ። ጠላቶች በሙስሊም ላይ በጣም ከፍተኛ ጉዳት አድርሶ ነበር። በዚህ በቀስት ውርወራ ሙስሊሞች ጦርነቱን ትቶ ወደ ኋላ መመለስ ጀምሮ ነበር። 12000 ወታደር ወደ ኋላ ማፈግፈግ ጀመሩ። እዚህ ጦርነት ላይ ኻሊድ ቢን ወሊድ በራሱ ከረሱላችን ሰለላሁ ዐለይሂ ወሰለም አንድ ትምህርት ተማረ። ትክክለኛ መሪ ማለት ምን ማለት እንደሆነ ተረዳ። ሙስሊሞች 12000 ሆኖ ወደ ኋላ በሚያፈገፍጉበት ሰዓት ግን አንዳንድ ሰዎች እዛው ባሉበት ቦታ ቆሙ ነበር። ጠላቶች በጣም በትኩረት ሲያዩ ነበር። እነዚህ ማን ናቸው እንዲህ ወደ ኋላ ገፍጉ ወደኛ የሚመጡት ብሎ በትኩረት ሲያዩ እዛ ውስጥ አንድ ታላቅ ሰው አዩ። እርሱም ረሱላችን ሰለላሁ ዐለይሂ ወሰለም ነበሩ። ብቻውን ወደፊት ወደ ጠላቶቹ ሲሄድ ነበር በጀግንነት። የጠላቶቹ ብዛት 20000 ነበር። ጠላቶች ይህንን ባዩበት ሰዓት ወደ ረሱላችን ሰለላሁ ዐለይሂ ወሰለም ባላቸው ጉልበት መሄድ ጀመሩ። ረሱል ሰለላሁ ዐለይሂ ወሰለምም ወደ ኋላ ማፈግፈግ ትቶ ወደ እነሱ በኃይል መገስገስ ጀመረ። ረሱላችንም ድምፃቸውን ከፍ በማድረግ እንዲህ ማለት ጀመሩ፣ እኔ ሙሐመድ ነኝ የአብዱላህ ልጅ። አሁንም ወደ ጠላቶቹ ጠጋ ብለው እንዲህ ማለት ጀመረ፣ እኔ የአላህ መልእክተኛ ነኝ፣ ይህ ደግሞ ውሸት አይደለም፣ እኔ የአብዱል ሙጣሊብ ልጅ ነኝ እያሉ ወደ ጠላቶቻቸው መሄዱን ቀጠሉበት። የሙስሊም ወታደሮችም ይህንን የረሱላችን ሰለላሁ ዐለይሂ ወሰለም ጀግንነት ባዩበት ሰዓት በራሳቸው አፈሩ። ከዚህ በኋላ ሙስሊሞችም ባላቸው ኃይል ባላቸው ጉልበት ጠላቶቻቸውን መዋጋት ጀመሩ። ከትንሽ ጊዜ በኋላ ሙስሊሞች ጠላቶቻቸውን በሚገርም ሁኔታ አሸነፉ። እዚህ ጦርነት ላይ አንድ ነገር ለሁሉም ሰው ግልጽ ሆነ። እውነት ነው፣ ኻሊድ ቢን ወሊድ በጣም ኃይለኛና በጣም አደገኛ ወታደርና ጄኔራል ነው። ነገር ግን በረሱላችን ሰለላሁ ዐለይሂ ወሰለም ሲለካ ከምንም አይቆጠርም። ረሱላችን ሰለላሁ ዐለይሂ ወሰለም በሕይወት እስከነበሩበት ሰዓት ኻሊድ ቢን ወሊድን ረዲየላሁ አንሁ ጄኔራልና ሊደር አድርጎ ነበር ወደ ጦር ሲልኩት የነበሩት። ነገር ግን ረሱል ሰለላሁ ዐለይሂ ወሰለም ከዚህ ምድር ላይ ከሄዱ በኋላ አንዳንድ ጎሳዎች ከእስልምና ወደ ኋላ ማፈግፈግ ጀምረው ነበር። ከነሱ መሃል ደግሞ አንዳንዶቹ እኔ ነብይ ነኝ በማለት ራሱን መሰየም ጀምሮ ነበር። አንዳንድ ጎሳዎች ደግሞ ዘካ እንኳን አንሰጥም ማለት ጀምረው ነበር። አሁን ጊዜው እንደዚህ አይነት ጊዜ ነው። አቡበክር የረሱላችን ሰለላሁ ዐለይሂ ወሰለም ኸሊፋ ሆኖ የተመረጠበት ሰዓት ላይ
አቡበክር በጣም ጀግና የሆነ ጄኔራል ይፈልጉ ነበር። ሙሉ አረቦችን በእስልምና ኮንትሮል ስር ሊያስገባ የሚችል ወታደር ነበር የሚፈልጉት። ከዛ በኋላ አቡበክር ረዲየላሁ አንሁ አምር ኢብኑ ዓስን ራሱ ጋር ጠርቶ እንዲህ አለው፣ እስኪ አንተ ስለ ኻሊድ ብን ወሊድ ንገረኝ አለው። አምር ኢብኑ ዓስም እንዲህ ብሎ ለአቡበክር ተናገረ፣ ኻሊድ ብን ወሊድ ማለት የጦርነት ማስተር ነው፣ የሞት ጓደኛ ነው። እሱ እንደ አንበሳ ጀግና ነው፣ ልክ እንደ ድመት ታጋሽ ነው። ይህንን ልክ እንደሰማ አቡበክር ኻሊድ ብን ወሊድን የጀነራሎች መሪና የራሱ የግል ጀነራል አድርጎ መረጠው። ከዛ በኋላ እንዲህ የሚል ትእዛዝ ሰጠው፣ ሙሉ አረብን በእስላም ኮንትሮል ስር አስገባቸው አሉት። ሰብስክራይብ